የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ መሆናቸውን ፓርቲያቸው አስታወቀ። የደቡብ ሱዳን ፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑት የሀገሪቱ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ እንደሚገኙ ፓርቲያቸው አስታወቀ። በሀገሪቱ የመከላከያ ሚኒስትር እና ከፍተኛ የደህንነት ኃላፊዎች የተመራ ቡድን ትናንት ረቡዕ በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱን እና የምክትል ፕሬዝዳንቱን ጠባቂዎች ትጥቅ ማስፈታቱን ተቃዋሚው የሱዳን ሕዝቦች ነጻነት እንቅስቃሴ ወይም ደግሞ ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፖዚሽን ፓርቲ ገልጿል። እንደ እውነቱ ከሆነ ዶክተር ማቻር በቁም እስር ላይ ነው። ነገር ግን መጀመሪያ ላይ የደህንነት ኃላፊዎች ሊወስዱት ሞክረው ነበር ሲሉ የፓርቲ ውጭ ግንኙነት ኮሚቴ ሊቀመንበር ሪዝ ሞአጅ ታንግ ተናግረዋል። የሀገሪቱ መንግስት እስካሁን ድረስ በጉዳዩ ላይ ያለው ነገር የለም። ባለፉት ሳምንታት በሪክ ማቻር እና በፕሬዝዳንቱ ሳልቫኪር መካከል ያለው ግጭት እየተካረረ መምጣቱን ተከትሎ የተባበሩት መንግስታት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቆ ነበር። ሁለቱ መሪዎች ለ5 ዓመታት የተካሄደውን እና 400,000 ገደማ ሰዎችን የገደለውን የእርስ በርስ ጦርነት ለማቆም የተስማሙት ነሐሴ 2010 ዓመተ ምህረት ነበር። ይሁን እንጂ ባለፉት 7 ዓመታት በተፈጠሩት ብሔር ተኮር ውጥረቶች እና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥቷል። የሪክ ማቻር ፓርቲ ምክትል ፕሬዝዳንቱ የታሰሩት የደቡብ ሱዳን የሀገር ውስጥ ጉዳዮች ሚኒስትር ከሆኑት ከባለቤታቸው አንጀሊና ቴኒ ጋር እንደሆነ ገልጿል። ታንግ ባወጡት መግለጫ ግልጽ ባልሆኑ ክሶች የእስር ማዘዣ ተሰጥቷል ብለዋል። ድርጊቱንም ግልጽ የህገ መንግስት እና የተሻሻለው የሰላም ስምምነት ጥሰት በማለት ጠርተውታል። አክለውም የተቀዳሚ ምክትል ፕሬዝዳንቱ ሂደቱን ያልጠበቀ እስር የህግ የበላይነትን የሚሸረሽር እና የሀገሪቱን መረጋጋት ስጋት ላይ የሚጥል ነው ብለዋል። የሪክ ማቻር እስር መዘገቡን ተከትሎ በደቡብ ሱዳን የሚገኘው የተባበሩት መንግስታት ተልእኮ ሀገሪቱ ወደ ጦርነት የምትመለስ ከሆነ ባለፉት 7 ዓመታት በብዙ ልፋት የተገኙ ውጤቶችን የማጣት ስጋት ላይ እንደምትወድቅ አስጠንቅቋል። ተልእኮው ረቡዕ ባወጣው መግለጫ ዛሬ ምሽት የሀገሪቱ አመራሮች ወደ ሰፊ ግጭት ለመመለስ ጫፍ ላይ ቆመዋል ብሏል። የ2010ን ስምምነትን መጣስ ደቡብ ሱዳንን ማውደም ብቻ ሳይሆን ቀጠናው ላይም ተጽዕኖ ያመጣል ሲልም አክሏል። የብሪታንያ እና አሜሪካ ኤምባሲዎች የዲፕሎማቲክ ሰራተኞቻቸውን ቁጥር የቀነሱ ሲሆን ዜጎቻቸውን ሀገሪቱን ለቀው እንዲወጡ አሳስበዋል። የኖርዌይ እና ጀርመን ኤምባሲዎች በበኩላቸው በጁባ ያላቸውን ስራ አቋርጠዋል። በሀገሪቱ ውጥረት የተባባሰው በነዳጅ ሀብት በበለጸገው የላይኛው ናይል ግዛት በምትገኘው ሰሜናዊዋ ከተማ ናስር ለሁለቱ ተቀናቃኝ ፖለቲከኞች ታማኝ የሆኑ ኃይሎች ግጭት ውስጥ መግባታቸውን ተከትሎ ነው።